ያበላሽ ነው ቪዲዮ ማለት አውቀኸዋል ግን አንተ ቪዲዮን ለማንኛውም ጨርሻለሁና ወረደልኝ ምንድነው የምትጨርሰው አባ ጨርሻለሁ አባ ለምን አትሆኝም እንዴ ምን አርግ ነው የምትለኝ አታ ሌባ ከሴቶች እንቀበላለን ግልጽ ብታረግልኝ ከሴቶች እንቀበላለን ሰላ አሁን ለምሳሌ ሲወራ ሰምተህ ሊሆን ይችላል ምን እናረጋለን መሰለ ሰው እነዚህ ምናምን ዱባይ ምናምን ጀለስ ይኖረናል ወደ ውጭ ምናምን ጀለስ ይኖቻሉ የሴት ጀለሶች ማለት ስልካቸውን ይሰጡናል እነሱ ጋር ረጅም ጊዜ ማውራት እንጀምራለን ኦኬ እንደ ኖርማል እንዴት ማለት ነው እንደ ጓደኛ በቃ እንደዚህ መጀመሪያ ሃይ እናወራለን እንግባባለን ከዛ ሲቆይ ምን እየቆየ እንደዛ ይሄዳል ማለት ነው ከዛ እኛም ጥሩ ፎቶዎችን እንለቃለን ከዛ የሚያማልናኝ ነገር እንደዛ አይነት ነገር እንሰራና ወደድኩሽ ትላታለህ ምን ችግር አለው ወንድ ልጅ አይደለ ምን ይቆጥርባል ወደድኩሽ ትላታለህ እሷም ትወዳለች ያው እሷ ደግሞ ታውቃለህ የአረብ ሀገር ያሉት ነገር ወንድ ምናምን በጣም ነው የሚመቻቸው ሲባል ሰምተህ አታውቅም እንደዛ ይባላል የትዳር ችግር አለ እዛ ስለሚባል እንደዛ ነው የምንሰራው ከዛ ታሳምናታለህ ምን ችግር አለው ካሳመንኳ በኋላ ቢያንስ 1-3 ወር ታግሰህ ገንዘብ ላኪልኝ ገንዘብ ቸገረኝ ገንዘብ እርጂኝ ትላታለህ በሴቶች የተወሰነ ብር እንቀበላለን ያው እነሱም ትንሽ ገዘፍ ያለ ስለሆነ አቋማቸው ምናምን ያው እንደዛ ምን ሰራ ሰላም ተመልካቾቼ እንደምንድናችሁ እንደምን ከርማችሁልኛል ዛሬም እንግዲህ እንደተለመደው የጥንዶች ፈተና ይዤላችሁ መጥቻለሁ ማለት ነው ያው ብዙ ውጣ ወረዶች አሉት እንግዲህ እንደምታዩት ብዙ ህይወቴን አሳልፈኝ እየሰራለሁት ማለት ነው ግን ያው ምንም ማድረግ አልቻለም ያው ፈጣሪ በቃ እስኪለኝ ድረስ ይሄን ስራ ህይወቴን እስኪወስድ ድረስ ለእህቶቼና ለወንድሞቼ ለመድረስ ስለሆነ ይሄን ስራ እየሰራለሁት እስከ መጨረሻው የህይወቴ እስትንፋስ ድረስ አላቆምም ማለት ነው እንግዲህ ይሄን ስራ እንግዲህ ብዙ ሰዎች አሉ እኔን ስም ለማጥፋት እኔ እንዳልሰራ ለማድረግ ብዙ ነገር እያደረጉ ያሉት ግን እኔ እንግዲህ እስካሁን እግዚአብሔር ይመስገን ብዙ ነገሮች ተደርጋለሁ ብዙ ግን ፈጣሪ ይመስገን ከፈጣሪ ጋር ነው እናንተም ጸሎት አለ እና የኔን ስም ለማጥፋት የሚደረጉ ብዙ የወንጀል ስራዎችና የስም ማጥፋቶች ስላሉ ያው ይሄንን እንድታውቁ ነው ማግራችሁ ማለት ነው እንግዲህ ዛሬ ወንድ ነው የምንፈትነው ያመጣነው አይዲያ በስራ ስለሆነ ስራ ልናሰራው ነው የቀጠርነውና የግድ ግሬሳችንን ከፍ ማድረግ ስላለብን ነው መኪና ተከራይተን መኪና ያለበት ቦታ ቀጥረን ነው መኪና ውስጥ ነው የምናወራው ማለት ነው እንግዲህ ስቴጅ ውስጥ ካሁን እንግዲህ ምንም ሊመጣልኝ አልቻለም ኦልሞስት 30 ደቂቃ ምናምን ሄሎ ወይ ብራዘር እዛው ነኝ እሺ ደርሻለሁ እያለ ነው እንግዲህ እስቲ እሱ መሰለኝ እንግዲህ ያመጣው እንግዲህ በሚፈጠረው እንግዲህ አናውቅም እስቲ ራሱ ነው መጥቷል እንግዲህ ተመልካቾች እስቲ የሚፈጠረው ነገር ብቻ አብረን ያለን ግባ ሰላም እንደምን ቆያብኝ እኮ ካልከኝ ሰዓት በጣም ብዙ አስጠበቀኝ ታክሲ ነገር አታውቅም ኦኬ እግረኛ ነገር ነው እግረኛ ምን ይደረግ እና እንግዲህ ያው ቴሌግራም ላይ እንዳወራን ነው ያው ስለ ስራው ማለት ነው ያው እንዳንተ ጸባይ እንዳንተ ብቃት ነው የሚወሰነው ሁሉም ነገር ከዛ በኋላ አሪፍ ነገር ይኖራል ማለት ነው ስራውም ትርፋማ ነው የሚያደርገው ሌሎች እድሎችን የሚያስገኝልህ ብቻ ያንተ ስራና ለስራ ያለ ፍላጎት ጸባይክ እና ከሰው ጋር ቶሎ የምትግባባ ከሆነ ማለት ነው ስራው ስለሳበኝ እኮ ነው እዚህ ድረስ እንጂ አልመጣም ነበር ስራው ቦይ እኮ ያው እንደነገርኩም ደግሞ ጠቀም ያለ ብርም አለው
ከነሱ ጋር ተስማምተህ በደንብ የምትሰራ ከሆነ የሚነገርን ነገር ተግባራዊ የምታደርግ ከሆነ እንግዲህ አለውና ግን ከዛ ፊት እነሱ ምን አሉ ይመስላል መጀመሪያ ከመፈራረማችን በፊት ስላሉት ነገሮች ስለ ባክግራውንዱ አሁን ላይ ስላለው ነገር ስለ ሁሉም ነገር ግልጽ መሆን አለብን ምክንያቱም ለምንሰራው ስራ መሀል ላይ ችግር እንኳን ድንገት የሚፈጠርብን ከሆነ መጨረሻ ላይ ምንም ነገር ማድረግ ስለማንችል ስራችን ይቋረጣል ነው ያሉት ስለዚህ ጀመረን አንዴ ስራ ማቆም ስለማንችል የግድ ስራውን ለመቀጠል የሱን ባክግራውንድና ያለበት ሁኔታ ሁሉም ነገር ግልጽ መሆን አለበት ብሎኝ ነው ዛሬ ማንተ ላውራ የመጣሁትና ሁሉም ነገር አውቀን ከተስማማን በኋላ እኛም የምንልህን ነገር በህጋችን መሰረት ምትከውና ኢንዌስ ነገ ጧት ምናምን ቢሮ መተህ መፈራረም እንችላለን ማለት ነው መጀመሪያ ባክግራውንድ ከመንገሪ በፊት ስለ እንትኑ ስለተይ ጥቅሙ ምናምን ነገርኝ ምናልባት እንዳላችሁኝ እንዳወራችሁኝ ካልሆነ ጥቅሙ ባክግራውንድ መንገሪ ምን ትርጉም አለው ለኔ ስራው ማልሰራው ከሆነ ልክ ነሱማ ያው ህይወትን ተናግረ በኋላ ስራውን ባይሳካልህም ያው ግን እንደዚህ አይሆንም እሺ ቀን አንደኛ ምን አለ መሰለህ የሚከፈል ወራዊ ደሞዝ አለ አበል አለክ የውጭ ድንገት ስራዎች ከመጡ እድሎች አይተውቁም ያው እንደነገርኩ በምን ተለቃቸው ፎቶዎች ነው ቴሌግራም ላይ ኢንስታግራም ላይ ፌስቡክ ላይ ፎቶ ከናይተን እኛ ለምን ፈልገው አይነት የሽቶ ማስታወቂያ የምትሆነ ነው ሞዴል ስለሆንክ ነው የፈለግነው ማለት ነው እና አሁን ያለው እዚህ ጋር እየተሰራ ያለው ስራ ቢያንስ ለየት ለማድረግ ስለሆነ ለዛ ነው በወንዶች እናምጣ የፈለግነው ማለት ነው የልብስ ቤቶችም አለ ብቻ እኛ ምን ሰራው እንደዚህ ማስታወቂያዎች ስራዎች ላይ ነውና ስራዎች ሲመጡ ከኛ ሞዴሎች እያወጣን ነው እንጂ ምን ሰራው ሌላ አዲስ ማስታወቂያ ለጥፈን ምናምን ስናደርግ ሰዓቱም ስለሚሄድብን ጊዜውም ስለሚሮጥብን ነው የራሳችን ሞዴሎች አስቀምጠን ስራውን ለመስራት የፈለግነው ማለት ነው እና ምን አለ መሰለህ እንደነገርኩ ነው በየሀገሩ ስራዎች ይኖራሉ ስራ ደግሞ ቢያንስ በሳምንት ሁለትም አንድም ስራ እናጣም ማለት ነው ስለዚህ ያለው ነገር ይሄ ነው እሺ ይሁን ስራው ተመችቶኛል ግን ምን አይነት ባክግራውንድ ነው ምነግራችሁ ሙሉ ስቶሪ ነው ወይስ አሁን ያለሁበት ነው አልገባኝም ባክግራውንድ ስትል ራሱ ስለ ባክግራውንድ ስለ ያሳለፍካቸው የህይወት ታሪኮች ስለ ወይ ከሰው ጋር ተጣልተህ ይሆናል ወይ ታስረክ ይሆናል በቃ ሁሉንም ነገር ማለት ነው የድሮ ህይወት አሁን ላይ ድንገት በማይታወቅ ችግር ሊፈጥርብህ ስለሚችል ያለውን ነገር ሁሉንም ነገር ባደብቀን ደግሞ ደስ ይለናል ከፈለክ ደግሞ ፕራይቬሲ የምትለው ነገር ካለ ችግር የለም ቢሆንም ግን አንተም ፕራይቬሲ እኛም ስለምትጠብቅ ግልጽ ብትሆንና ሁሉም ነገር ተነጋግረን ወደ ስራው እንገባ ደስ ይለናል ማለት ነው ምንም እኔ ከሰው ጋር እንደዚህ ተጣላሁት ምንም ምለው ነገር የለኝም ኖርማል ላይፌን ነው የሚገፋው ቀለል አድርጌ ኦኬ ወጣት ልጅ ነኝ እንደምታይ ያው ቀለል አድርጌ ላይፌን ባስኬት መልኩ እሄዳለሁ ስለ እንደዚህ ሰፈር ውስጥም ወይ ደግሞ ሌላ ቦታም ከሰው ጋር በሰላማዊ ነው የምትኖረው ማለት ነው ሰላማዊ ሰው ነኝ ሰላማዊ ስራዬን ሰራለሁ ገባለሁ ኦኬ አላገባክም አላገባው ስለዚህ ወንደላጤን ከቤተሰብ ጋር ነው ወይስ ብቻዬን ነው የምኖረው ኦኬ ቤተሰቦቼ አሉ እዚሁ አዲስ አበባ ናቸው እኔ ራሴ የምችልበት የሆነ ነገር ስላለኝ ወጣው መኖር ጀመርኩ ኦኬ ከዚህ የተሻለ ሌላ ስራ አለ ወይስ ምንድነው ኖ ከዚህ የተሻለ ሳይሆን ቴምፖራሪ ነው ስራው ጊዜያዊ ነው አንዳንዴ ይመጣል አንዳንዴ አይመጣም ግን ያው ሰራለሁ ያው አሁን ገቢ አለ ለመተዳደሪያ ይሆነኛል ሆነም ቀረው ሳት ወላታ ቤተሰብም ይረዳኛል ካነሰ እና ታዲያ ሚስት ከሌለ ፍቅረኛ ምናምንስ የምታስባት የምትወዳት ልጅ የለችም ኖ እንደዛ የለኝም እኔ ቆይ ትምህርት እስከ ስንት ያክል ተማርኩ ትምህርት ኮሌጅ እንትን ዲፕሎማ አለ በቃ ዲፕሎማ አንድ ኦኬ እንደዛ ከሆነ ቢያንስ አሪፍ ነው ቆይ ታዲያ ይሄ ብቻ ነው የምትናገረው ነገር ስለ ህይወት ኖ እኔ ይሄን የነገርኳችሁ ባክግራውንድ ነው ስራ አለኝ ስራ የለህም ሚለው ባክግራውንድ ነገርኳችሁ አሁን ሙሉ ስቶሪ መዘርገፍ ካለብኝ ደግሞ ያው ለስራው ስል መስዋዕትና ከፍላለሁ ችግር የለም አዎ ስለያው ስራውም እንደዚህ አሁን በደንብ አንተነትንና ማንነትን ማወቅ ይፈልጋል ስራውም ዳጎስ ያለ ብርም አለው የምንሰራውም ስራ ደግሞ ሪስክም ያላቸው ስራዎች ስለሆነ ትንሽ ነገር ከተበላሸ የሚመጣልን ስራ ማጣታችን አይቀርም ማለት ነው
እና ያንተ ጸባይ ያንተ ስብዕና እዛ ጋር ጥሩ ሆኖ ካልተገኘ የሚመጡልንን የስራ እድሎች እናጣለን ማለት ነው። ለዚህ ምን ያንተን ማንነት ያንተን የኋላ ታሪክ ማወቅ የፈለግነው ማለት ነው። እኛ ምንም ከመንግስት ጋር ከወንጀል ጋር ንክኪ የለንም። እኔ እንዳልኩ ውጪ ነው የምኖረው። ውጪ ስኖር ማለት ነው ከጓደኞቼ ጋር ነው የምኖረው። ኦኬ ይሁን ተሰብስበን እንኖራለን። አንድ ኮንዶሚኒየም ነገር ተከራይተናል። በቃ ከዛ በቃ ምን ብዬ ልንገር፣ አንተም ቀለል ስላልከኝ ነው። ወንድ ልጅ ነህ ይገባሃል ያለው ነገር። ከሴቶች የተወሰነ ብር እንቀበላለን። ያው እነሱም ትንሽ ገዘፍ ያለ ስለሆነ አቋማቸው ምናምን ያው እንደዛ ምን ሰራ። ኦኬ ስለ ከሴቶች እንቀበላለን ግልጽ ብታረግልኝ። ከሴቶች እንቀበላለን ስለ አሁን ለምሳሌ ሲወራ ሰምተህ ሊሆን ይችላል። ምን እናደርጋለን መሰለህ ሰው እነዚህ ምናምን ዱባይ ምናምን ጀለስ ይኖረናል። ወደ ውጭ ምናምን ጀለስ ይኖራሉ። የሴት ጀለሶች ማለት ስልካቸውን ይሰጡናል። ከነሱ ጋር ረጅም ጊዜ ማውራት እንጀምራለን። ኦኬ እንደ ኖርማል እንዴት ማለት ነው? እንደ ጓደኛ በቃ እንደዚህ መጀመሪያ ሃይ እናወራለን፣ እንግባባለን። ከዛ ሲቆይ ምን እየቆየ እንደዛ ይሄዳል ማለት ነው። ከዛ እኛም ጥሩ ፎቶዎች እንለቃለን። ከዛ የሚያማልን ነገር እንደዛ አይነት ነገር እንሰራና ወደድኩሽ ትላታለህ። ምን ችግር አለ? ወንድ ልጅ አይደለ ምን ይቆጥርባል? ወደድኩሽ ትላታለህ፣ እሷም ትወዳለች። ያው እሷ ደግሞ ታውቃለህ የአረብ ሀገር ያሉት ነገር ወንድ ምናምን በጣም ነው የሚመቻቸው ሲባል ሰምተህ አታውቅም? እንደዛ ይባላል። የትዳር ችግር አለ የትዳር ችግር አለ እዛ ስለሚባል እንደዛ ነው የምንሰራው። ከዛ ታሳምናታለህ። ምን ችግር አለ? ካሳመንኳ በኋላ ቢያንስ 1-3 ወር ታግሰህ ገንዘብ ላኪልኝ፣ ገንዘብ ቸገረኝ፣ ገንዘብ እርጂኝ ትላታለህ። ትሰጣለች፣ ትልክላለች። ከዛ ያው እንዳልኩ 1-3 ወር ምናምን ትታገሳታለህ። ወደድኩሽ አፈቀርኩሽ ካልካት በኋላ እሷን እንደዛ ከወደደች በኋላ 3 ወር ታግሰህ ገንዘብ ላኪልኝ ትላታለህ። እንደዚህ ተቸገርኩ፣ እንደዚህ ቤተሰብ የሆነ ትላታለህ። ምን ችግር አለ? የተወሰነ ብር 10,000 ስብልክ አይጠቅምም ብላንተ በ10,000 ምን ያህል ጊዜ ትኖርበታለህ? የቤት ኪራይ ብከፍል ትንሽ ጊዜ ቢበላ አንተ ጓደኛህ ደግሞ ነገ ያስልካል። እሱ ልክ ነው። ያው አንድ ኦኬ ብዙ ናችሁ ማለት ነው። የስራ ሰዓት 6 ነው አንድ ላይ ምን ነው ማለት ነው። እንደዛ ነው። 6ታችሁም አሁን ያልከኝ ከሴቶች ብር የምትቀበሉት ነገር ነው የምትሰሩት? አዎ ዛሬ ነው የሰራው ማለት ዛሬ አሁን 1-3 ወር ታግሼ ገባልኝ ማለት አንድ ሴት ብቻ አይደለም ማወራው፣ ብዙ ሴት አወራለሁ። የተሳካልኝ አሁን ቢያንስ 10 ሴት ስልክ ቢሰጠኝ 3ቱ ቢሳካልኝ አስበህዋል? እንደዛ ማለት ነው። የተወሰነ ጊዜ እኔ ብር ያቆያል። ያም ደግሞ ጓደኛዬ ከ10 3 ቢሳካለት የተወሰነ ብር ያቆያል። ያው በቃ ምንም እሱ ስራ እንደዚህ ስላልወደድኩት ነው። በቃ ገንዘብ ይመጣል፣ ገንዘብ አለው። ግን በቃ ለሱስ ታረጋዋለህ ምናምን፣ የቤት ኪራይ ትከፍላለህ፣ ትበላለህ፣ ትጠጣለህ፣ አለቀ። ኦኬ ከነሱ ምንም ፍቅር ሳይዘ ወይ ደግሞ ምንም ስሜት ሳይኖር ነው ብር ላኩልኝ የምትለው በውሸት ማለት ነው? ፍቅር ምን ይሰራል? መጀመሪያ ማዋራቸዋለሁ እኮ ነው። ምን አለ መሰለህ መጀመሪያ ያው እንደ ጓደኛ ታወራቸዋለህ፣ ትቀርባቸዋለህ፣ ጥሩ ፎቶ ትላላካለህ ምናምን ታወራለህ። ብዙ ነገር ቮይስ አለ፣ ታወራና ትግባባለህ። ያው እህት ወንድም ምናምን ትሆናለህ ለተወሰነ ጊዜ። ከዛ ወደድኩሽ ትላለህ። ከዛ እሷን እንደዚህ ፍቅር ውስጥ እንድገባ ትሞክራለህ። ራስን ቻንስ ከተሳካ ካልተሳካ ትተዋለህ። ቢያንስ አንድ ሴት ላይ ምን ያህል ጊዜ ትወስዳላችሁ እንደዚህ ለማድረግ ማለት ነው? ምን ብዬ ልንገርህ? ምን ያህል ጊዜ ቢያንስ ለማዋራቱ ከፍ አድርገህ ብታስበው 15 ቀን ታወራታለህ። እንደዚህ ዝም ብሎ ጀስት ለሀይ 15 ቀን ብታወራት ከዛ ምን አለ መሰለህ ከዛ በቃ እንደዚህ የማሳመን አይነት ነገሮች ወንድም እንደዚህ ትጨነቅላታለህ ምናምን ደግሞ እሱ 1 ወር ቢፈጅ ስንት ሆነ? 1 ወር ከ15 ቀን አካባቢ። ከዛ ከ1 ወሩ በኋላ ወይ በቃ እየለመድኩሽ ሲሄድ ፍቅር ያዘኝ ምናምን በቃ ወደድኩሽ አይነት ትጫወታለህ፣ ላገባሽ ፈልጋለሁ ምናምን ትላታለህ። ኦኬ ሪል ነገር ይፈልጋሉ በአብዛኛው እንደማውቀው ነው እኮ። ለዛ እኮ ነው እኛም ጊዜ ሰጥተን የምንሰራው። ከዛ እንደዛ ታወራታለህ ማለት ነው። ከዛ ወደድኩሽ እሷም እኮ ባንዴ ላትቀበል ትችላለች። እየቆየች ያሳለፋችሁትን ጊዜ እያሰበች ስትመጣ ቢያንስ አስበዋል። እዛም የወንድ ምርጫ የላትም እዛ ሀገር ላይ። እሱማ ስለዚህ ሀገር ላይ አይደለች።
እዚህ ደግሞ የተሻለ ነገር እኔ ከሆንኩ ማለት ነው ጥሩ ፎቶ ካሳየው ከጥሩ ጓደኞች ግሩይ ምዝናናበትን ቦታ አስተይ እኔም ጥሩ ሰው መስላታለሁ። በቃ ትንሽ አሰባበትም ይሁን የዛ ሰዓትም እሺ ልትል ትችላለች። ቢያንስ አንድ 3 ወር ደግሞ ድጋሚ ትቆያለህ። ምንም ገንዘብ ሳትጠይቃት ምናምን እንደዛ ትቆይና ማለት ነው። በቃ ከዛ በኋላ ያው አንድ ምክንያት ፈጥራ ምክንያቱም ምን መንገር ያስፈልጋል? ይገባል። ወንድ ልጅ ነህ። ያው እናቴ ታመመች፣ አባቴ ታመመ፣ ለእንደዚህ አይነት ነገር ያስፈልገኛል። የሚገርምህ እንደውም እኔ እንደዚህ ማለት ነው የምልህ ብዙ አውቃለሁ እንደዚህ የሚሰራ መኪናው ላይ ይገዛሉ እኮ በዚህ ሴቶችን እያስላኩ ብቻ ማለት ነው። አዎ 3 አመት 4 አመት አብሯቸው ይሆናሉ በውሸት። አዎ መታ ስትሄድስ አሁን ትመጣለች። ብመጣ ምን ችግር አለው? አብራት ትሆናለች። ስመጣ ግን የውሸት 4 አመት ሁሉ ከአንድ ሴት ጋር መቀመጥ አይከብድም? ምን ችግር አለው? ገንዘብ ካገኘህበት እንደ ስራ ማየት እኮ ነው። ስራ ይሰለችሃል? አሁን አንተ እንጀራ ማገኝበት ነገር ከሆነማ እንዴት ይሰለችኛል? ግን ይሄ ደግሞ በሰው ላብ ነው እኮ። ታዲያ የሷን ብር ነው እየወሰድክ ያለው። ብዙም አለፈም የራስህ ላብ አይደለም ይሄ። ምን ታረጋለህ ታዲያ? ስራ ብለህ ከገባህበት ለከነ እስካኖረክ ድረስ ምንም ነገር ያው ስራ ነው። ግን ይሄ ግን ያው የሰው ሀቅ እስከሆነ ድረስ ትንሽ የሚከብድ ነገር አለ። የሆነ ህሊና የሚባልም ነገር እኮ አለ። የሚከብድ ነገር ቢኖርስ ምን ታዲያ ጾመን ከማድረግ ይሻል? እሱ ልክ ነህ። ከመስረቅ ይሻላል እውነቱን ለመናገር። ግን ያው ይሄም በተዘዋዋሪ ስትያው ከማጭበርበር ግን አይተናነስም እውነቱን ለመናገር። አይ ማጭበርበር እንኳን አትበለው እንዴ! ምን ታረጋለህ? እሺ የታደልክበት ነገር ይኮንስ ሰው አናግሮ ሰው አውርቶ ማሳመን ከሆነ ሂንት እዚህ ጋር እኮ ወይ ደላላ መሆን ትችላለህ፣ የተለያዩ ነገሮች መሆን ትችላለህ። እሱማ እችላለሁ፣ ግን ማን እድሉን ሰጠኝ ነው። እሱ ልክ ነው። እዚህ ሀገር ላይ ወይ ብር ከሌለ ወይ ዘመድ ከሌለ ምንም ነገር የስራ እድል ማግኘት አትችልም። ግን ቢሆን መሞከር አይከፋም። ትንሽ ተፍ ብትል ቢያንስ የሆነች ነገር እንኳን ታገኛለህ። ወይ መንጃ ፍቃድ ወደ ሹፌር መሆን አለ። መንጃ ፍቃድ ቢገርም ነገር ኦኬ። እሱን የሚያወጣው ያው እነሱ በላኩል ብር ነው እንደሚል አሁን ይጠቅመኛል ብዬ ቢያንስ ከዚህ ስራ ከለወጠኝ ብዬ ምንም በቃ ጭራሽ እንደውም አባሰብኝ። ስራ ባጣው ቁጥር እልህ እያዘኝ ነው የመጣው ከእንደዚህ አይነት ነገር። ሰላም ቁጭ ለብር ማግኘት ከለመድክ እኮ ስራ ራስ መስራት እኮ አትወድም እኮ። በቃ አታውቀውም ማለት ነው አንተ። ስራ ሳንፈልግ እኮ ቀርተን አይደለም፣ ስራውን ፍለጋ ትሄዳለህ አይደለ? አሁን መንጃ ፍቃድ አለኝ ልበልህ፣ ከዛ የ4 አመት የስራ ልምድ ይለኛል። እኔ ከ4 አመት ከስራ ልምድ ኬት አመጣለሁ? በዛ ነገር ተናድጄ ስመጣ ደግሞ ሌላ ነገር አደርጋለሁ። አይታል። እሱ ልክ ነው። በቃ በዛ ንዴት እኮ ነው ያው እንግዲህ ስለ ያው ቢሆንም ከዚህኛው ስራ ነው ቢያንስ እንደምነት አመክረ ቢያንስ ኤፍኤ ወይ ደግሞ የውሸት ማስረጃ የሚባሉ ነገሮች አሉ። ቢያንስ እሱን አሰርታ ስራ ብትገባ ነው የሚሻል። እዚህ በሰው ህይወት ላይ በሰው ጊዜ ላይ በሰው የፍቅር ህይወት ላይ ከመቀልበት እሱ ሞር ይሻላል ያስባለሁ። አይመስልህም? አይመስለኝም። እኔማ ህይወት ተመችቶኝ ነበር። እንደውም አሁን ትንሽ ሰለቸኝ ልበል። እስቲ እንደውም አንተ አስገባኝ እስቲ እንደዚህ የምትለው ምናምን ነገር ካለ ለዛ እኮ ነው የመጣሁት። አንደኛ አንተ ስራ ስላልከኝ ነው። እሱማ ልክ ነው። እንደነገርኩ ስራው እንደነገርኩ ነው የሞዴሊንግ ስራ ነው። ይሄንን ተውና ራሱ ማለት ነው በእንትን አስገባኝ እስቲ በሹፍርና። አሁን ይቻላል እንደምትለው ከሆነ እስቲ አስገባኝ በሹፍርና። ችግር የለውም እኔ በሹፍርና ልግባ። ችግር የለም አንተ ብቻ ለመስራት ያብቃ እንጂ ችግር የለም። ብቻ ከእንደዚህ አይነት ነገር ውጣ። እኔ ደስ ይለኛል ሞክራለሁ። ከእንደዚህ አይነት ነገር ውጣ እንጂ እኔ ችግር የለም በፈለከው ነገር አሰራለሁ። ብቻ ሰው ማጭበርበርና ይሄ ወንጀል የሚባሉት ነገሮች አትስራ እንጂ እኔ ችግር የለብኝም። አስገባለሁ እኮ ሞክራለሁ ሰን ወይ ሰራለሁ ነው የሚባለው። ስለዚህ ያንን ብር ከለመድከ ከሆነም እኮ እዚህ ጋር ስራ ባስገባህ እኮ ወይ ነገር አድርገህ ወይ ደግሞ ነገር ወስደህባቸው ልትወጣ ትችላለህ። እዚህ ጋር የሚከብድ ነገር እሱ ነው እኮ የሆነ ነገር ልታረጋቸው ትችላለህ። አስበው። ለምን አረጋቸዋለሁ? እንደዚህ ባክግራውንድን ፈትፍቼ የምነግራችሁ እኔ ለስራው ብዬ አይደል እንዴ? አሁን እኔ እናንተ የተገናኘንበት ያው ለሞዴሊንጉ ስራ እንጂ ለሌላ ስራ አልነበረማ። ለዛ ነው እኮ የምልህ። አሁን ሌላ ቦታ ባስገባህ ነው የምልህ። ሹፌርኛ ያልከው ቦታ ላይ ባስገባህ ተወቅ ምን ልታረግ እንደምችል ምንም አላረግም። አትጠራጠር። እንደዚህ ባክግራውንድን አውርቼ ስነግርህ በቃ እንደዚህ ያለው ነገር የነገርኩ እኔም ጀስት እንደ ጓደኛዬ እቺ ስለቀለልከኝ ነው። ግን እርግጠኛ ነህ ይሄንን ስራ ትተዋለህ? እዛኛው ስራ ባስገባ ሞክራለሁ አልኩህ እኮ። እርግጠኛ አልሆንልህም። ሞክራለሁ። ያንን ስራ በለመድኩት ቁጥር ልተወው እችላለሁ። ሞክራለሁ። እርግጠኛ እንኳን መሆን አልችልም። ምናልባት አሁን
ያ ስራ ቢሰለቸኝስ? ያው እንግዲህ አምነህና ፈልገህ እስከገባ ድረስ ያው ቢሰለችህ። አንተ እኮ አሁን ሞዴሊንጉ ጥሩ ስራ ነው ስላልከኝ በዛ እንኳን ቢያንስ ሞክራ በሱም እርግጠኛ መሆን አይቻልም። ምናልባት ከናንተ ጋር ሳልስማማ ቀርቼ ወይ ትቼው ወይ ከናንተ ችግር መጥቶ ወይ ከኔ ችግር መጥቶ ወይ ሳንቲም ያነሰኝ ቢቀር አሁን የለመድኩትን ነገር መተው ይከብደኛል። ሞክራለሁ ምልህ እኮ ለዛ ነው እኮ። ልክ ነህ፣ ግን እሞክራለሁ ከማለት ደግሞ ወስነህ ከአንድ ነገር ውስጥ መውጣቱ አሪፍ ነው። እሞክራለሁ እያልክ ስትሄድ ቆይ አንድ ሰው ብቻ መጨረሻ እያልክ ወደዛ ስራ ውስጥ እንደው መግባት ነው። እኔ ምልህ ምን አለ መሰለህ፣ አንተ የኔን ህይወት አልተረዳኸውም መሰለኝ። እኔ ማለት ነው አሁን በጣም ኤክሰስ የሆነ ነገር በቃ ለምጃለሁ፣ እንደዚህ ብዙ ነገር ለምጃለሁ። አስበኸዋል? አሁን ያንን ነገር የሚያደርግልኝ ገንዘብ ካጣው እንዴት እተዋለሁ ልበለህ? እሱማ ልክ ነህ። አንድ ነገር ለምደ ሲቀርብህ ችግር ነው እኮ። እውነት እኮ ነው። እውነቱን እናውራ ስላልከኝ እኮ ነው እውነት ማውራ። ግን ቢሆንም ይሄ አሁን የሞዴሊንግ ስራ ያልኩት ነገር አሪፍ ነው። እንግዲህ ያው ብሩም ሁሉም ነገሩ ማለት ነው እኮ። ገና መች ስራውን ጀመርኩት፣ መች እርግጠኛ ሆንኩ ገንዘብ መኖሩ። የስራ ስልክ እየተደወለልኝ ነው። እስቲ ቆይ ካንተ ጋር ያለው ነገር እንጨርስ እና ወይ ወደዚህ ወይ ወደዛ ወደ አንዱ ለመሆን ለምን አትሞክርም? እሺ አንድ የሆነ ነገር ልንገርህ። ምንድነው የምፈልገው? እሺ እርግጠኛ ሆነ ስለ ስራው ጥሩ ብር አለው የምትለኝ ከሆነ ማለት ነው የምፈልገውን ነገር እያሟላችሁልኝ ትሄዳላችሁ። እስከ ወር ድረስ አሁን እኔ መታገስ አልችልም። ምንድነው መታገስ? ቆይ መሰረታዊ ፍላጎቶች ምንድነው? የምፈልጋቸው ነገሮች እኔ አሁን ይኸውልህ ዛሬ አሁን ከስራ ስወጣ አሁን መዝናናት እፈልጋለሁ። ማይጭስ መቃም ጀስት ዛሬ እንኳን ባላረገው ነገ ላይ ያስፈልገኝ ይችላል። ነገን ከነገ ወዲያም ባልፍ ከነገ ወዲያ ያስፈልገኛል። እንደዛ ነው ማለት። ያንን ደሞዝ ያላችሁትን ነገር አለ ደሞዝ ካላችሁት ላይ ወይ አበል ካላችሁት ላይ ተቀንሶ ማለት ነው እንደዚህ ለምፈልጋቸው ነገሮች ማለት ነው ለኔ ኤክስትራ ነገሮች ምን ብላችሁ የምታደርጉልኝ ከሆነ ጀስት ስራውን ሰራለሁ ተዋለሁ እላለሁ። ኦኬ ከደሞዝክ ላይ ምንም ነገር ሳይነካ ለሱሳሶች ለምፈልገው ነገር ሌላ ኤክስትራ ነገር ነው ይፈልክ ያለው ማለት ነው። ኖ የኔን ኤክስትራ ነገር ስልህ እኮ አልገባህም እኮ። ከደሞዝ ላይም እኮ ይቆረጥ። ደሞዝ ያሁን የቤት ኪራይ ይችልልኛል ከዛ ተቆርጦ ምናምን እሱ ልክ ነው። ግን እርግጠኛ ለመሆን ደሞዝክ ይበቃካል እንደምትንቁ። በዛ ላይ ደግሞ 6 ናችሁ መቼም ያንደ ቤታውን አንድ ኮንዶሚኒየም ቢያንስ ባለ 2 ብትከራዩ ባለ 1 ቤት ብትከራዩ ነው እና ቢያንስ ቢባል ከ7000 ብር በላይ አይበልጥም እንደሚሰኝ ኮነ ኪራይ ራሱ እኮ ላይ በልጥ ይችላል። የነሱ እየሰሩት ያሉት ስራ እኔ ነኝ ከመሃላቸው እኮ ስራ ልጀምር ያለሁት አይደለ? እዛ እነሱ በ3 ወርም የማይደርስ ገንዘብ ነው ሊያመጡ የሚችሉት። እንዴት ይሆናል ነው ማለት? እስከ 3 ወር እኔ ሰራው ከተባለ እኔ ቤት ኪራይ መክፈል አለብኝ። የኔን ኤክስትራ ነገሬን ችላችሁ ስራውን ታሰሩኛላችሁ ኦር ይሄንን ላይፍ ቀጥላለሁ። እኔ እኮ እንደ ጓደኛ ስላቀረብኩ እኮ ነው። አዎ ግን እዚህ ጋር ምን አለ መሰለህ ያንን የግድ ካልተውክ በስተቀር ወደዚህ ነገር መግባታችንን ማለት ነው። እኔ ደግሞ ያልኩ ያለሁት ቢያንስ የቀሩት ጓደኞቼ ወይ ይስሩት ከቻለን ደግሞ እነሱንም ወደ ሌላ ነገር የምንመልስበት ነገር ይፈጠር ኖ እኔ አላሽ እርግጠኛ አልሆነም። ይሄንንም ስራ አልተውም ይሄንንም ሁለቱንም ነው ግድ የምሰራው ነው የምትለው። አንዱን እየሰራው አንዱን ነው ማለት ነው። አዎ አንዱን እየሰራው አንዱን ለመስራት ሞክራለሁ። ያንን ደግሞ እንዳልኩ ከስር እያጠራው ለመተው ሞክራለሁ። ኦኬ ቆይ ታዲያ ሁለቱንም ነው መስራት እንፈልገው አንዱን መምረጥ አልችልም ነው ያልከኛል? አዎ በምን እርግጠኛ ሆናለሁ? ደሞዝ እንደ ስራ ነው ያለው በየጊዜው ይለዋወጣል የምታገኘው ነገር አበሎች አሉት እንዳልኩ እኮ አይበቃህም እያልከኝ እኮ ነው። በየጊዜው ይለዋወጣል ገንዘብ ማለት እኮ ይጨምራል እንጂ ቀንሳል ለማለት ያክል አይደለም እኮ። ደሞዙ ምን ያክል ነው ንገረኝ እሺ። ደሞዙን ብቻ ንገረኝ። ማክሲመም በወር እስከ 10 እስከ 12000 ብር ታገኛለህ። አይበቃኝም። ግልጹን ልንገርህ አይበቃኝም። ኦኬ ቆይ ከ10000 ብር በላይ ታገኛለች ማለት ነው በወር ከአንድ ሴት? እንዴት ነው አሁን ከስድስታችን? አረ በስማ ጭራሽ አይወዳደርም። 10000 ብር ምን አላት? 10000 ብር 10000 ብር ዛሬ ተገናኝተን የምናጠፋው ገንዘብ ነው። እንደዚህ ከሆነ ቢያንስ በቀን እስከ 100 እስከ 200000 ብር ተዘጋላችሁ ማለት ነው። በስድስታችሁ ማን ለቢያንስ ቢደመር እድል ካለ
በወርም ይደርሳል ሁላችንም። ይሄን በወር ሊደርስም ይችላል። በወር 100 ሺህ ብር 200 ሺህ ብር ልናገኝ እንችላለን። ከዚህ በፊት ያገኛችሁ ትልቁ ብር ቢያንስ ስንት ነው? ለብቻህም ወይም ደግሞ ከነሱ ጋር አንድ ላይ ስደምረው? ያው እኮ ትወሻሻለህ እኮ ከነሱ ጋር እኮ። አሁን አንዱ ጓደኛ 50 ሺህ ብር ቢላክለት 300 ሺህ ብር ነው አይደል? 50 ሺህ ብር ቢላክለት 50 ሺህ ብር ተላከልኝ ይላል። እሱ ልክ ነህ። ለራስህም የሚባል ነገር አለ። አዎ እንደዛ ነው ማለት። ቢያንስ ለብቻ ካንተ ለራስህ ትልቁ ብር ስንት ነው? ቢያንስ ከአንድ ሴት ያስላካት 70 ሺህ ብር መሰለኝ። 70 ሺህ ብር እስከ 70 ሺህ ብር ድረስ ከአንድ ሴት ከአንድ ሴት ብቻ 70 ሺህ ብር አስልኪ ያውቃል። ስለካውን አይከብድም። ከአንድ ሰው ከዛ ብሎክ ነው የምታረጋት። የሆነ ነገር ተፈጠረ ብለህ ነው በቃ ኦሬዲ ብሎክም ይሁን በቃ ከሷ ጋር ያለኝ ነገር ቆርጣለሁ። ኦኬ ግን አይከብድም። ምን እንደሚመስለኝ እኮ የሚከብድ ነገር እኮ አለ። ምን ይከብዳል? ስላላወቅከው ነው። አንተ ከምትሰራው ምንድነው ቆይ የምትሰራው? አንተ ከምትሰራው ስራ ሁላ ይሻላል ብዬ ነው ማስበው። የሚገርምህ ነገር እኔ ፕሮዳክሽን ውስጥ ነው የምሰራውና በትርፍ ሰዓት ደግሞ አንዳንዴ እንደዚህ በየድርጅቶቹ የደለለ ስራዎች ይሰራሉ እና ሰውን ከሰው አገናኛለሁ። እንዳልኩ ደግሞ አሁን እንስራ ቢባልም ከኔ ጋር ነው የምሰራው ማለት ነው። ካሜራማኑ ምን ስለሆንኩኝ አብረን ነው የምንሰራው። ለዛ ነው አይ ጥሩ ስራ ነው ያስከ ለኔ ጥሩ ነው። እኔ ቢያንስ አሁን የኔም ያ እንኳን ብትማር ቢያንስ በወር እኔ እስከ 30 እስከ 40 ሺህ ብር አገኛለሁ። ለመማር ጊዜ ይፈልጋል ብራዘር። እኔም እየጨነቀኝ ነው እምልሽ እና ሰዓትም እየተጋፋሽ ነው። አሁን ያለው ነገር ተረጋግተናል። ስራውን ወይ መቼ እንደምጀምር ንገረኝ። ወይ ከሆነ ይሆናል ወይ ካልሆነ አይሆንም። በቃ ጀስት ይሄን ላይፍ ገፋዋለሁ። ምን ችግር አለው? ልክ ነህ። ግን ያው እኔ ባንተ ቦታ ሆነ ይሄን ነገር አጋራገው ነው ማለት ለማንኛውም እንደፈለክሽ አትሆንማ። በኔ ቦታ እንዴት ትሆናለህ? አንተ እኮ የራስህ የግል ስራ ያለ ሰው። ልክ ነህ። ያው እኔም ይሄ እዚህ ደረጃ ለመድረስ ለፍቻለሁ። ብዙ ነገሮች አሳልፌያለሁ። ብዙ ነገሮች ማለት ነው። ብዙ ቻሌንጆችን ነው ስለ አንተም አልሞከርከውም አልደፈርክም እንጂ ብትደፈር ሁሉን ነገር ያው ብደፍረው ቢያንስ ከዚህ በኋላ አንድ 7-8 አመት አይፈጅብኝም ህይወቴ። 7 ወደዚህ ነገር ለመምጣት 4 አመት ከ6 ወር ነው ፈጅብኝ። ከባድ ነው 4 አመት ከ6 ወር። ያው እንግዲህ ምንም አማራጭ የለንም። እሺ ይሁን ብቻ መልካም። እና አሁን ወዴት ነው የምትሄደው? እኔ ወደ ሰፈር ነው ጓደኞቼ ጋር። አቤት ወይስ ልትጠጡ ነው? ለምንድን ነው ማንጠጣው? ኦኬ ሳይክም የሆነ ፊት ካባብጧል። እኔክም እንደዛው ቅመህ ነው መሰለኝ የመጣኸው። እንደዛ ነገር ከዛ ላይ ከቂማ ላይ ተነስቼ ነው። ኦኬ ይቅርታ አቋርጣልኩሽ። እኔም እኮ ለዛ ነው ያቻኩልሽ። ብቻ ያው የጠራሁት ምክንያት አንድ እውነታው ስነግርህ እዚህ ጋር ማለት ነው። ይሄ ስራ ቢቀርብህ ብዙ ነው። ምክንያቱም ብዙ ሴቶች ያለቅሱብካል። ብዙ ሴቶች ነው የሚያዝኑብህ ማለት ነው። አዘኑብህ ማለት ደግሞ ነገ አንተ ጥሩ ነገር አይገጥምህም። አሁን ላይ ደስተኛ መሆንን ብቻ አይደለም ማየት ያለብህ፣ ነገ ላይ የሚገጥምህንም ነገር ማሰብ አለብህ። አስበው። አሁን ላይ ደስተኛ ሆኜ ነገ ዘላለማዊ ህይወቴን እየተቃጠልኩ ብኖር ምንድን ነው ይመስልህ? ክርስቲያን ላይ ለማንኛውም ነኝ እና ስለ ሃይማኖት ቢያንስ ትንሽ ነገር ምንም የምታውቀው ነገር የለም እንዴ? ለምን አላውቅም። እሺ ለማንኛውም እኔ ላኩኝ ስራ ላሰራክ ሳይሆን የመጣሁት እንደዚህ የምበላቸው ሰዎች ብዙ በተደጋጋሚ 1-2-3 ሴቶች አወሩኝ እና ያንተን ስልክ ቁጥር እና ያንተን ፎቶ ነው ላኩልኝና ግራ ገባኝ እና ለምን አዋጊንቻ አላወራውም ብዬ ነውና እንዳገኘ የሚያደርጉኝ እነሱ ናቸውና እንግዲህ እንደማየው እውነተኛ ታሪክህን ነው በራስህ የነገርከኝና ጥሩ እንዳልሆነ ነው እየነገርኩህ ያሉት ማለት ነው። ኧረ እባክህ እኔ ከነገርኩ በኋላ በቀለድ ጀመርክ? ኧረ ዝም ብለህ በእናትህ። እየቀለድኩኝ አይደለም። ኧረ ወደዚህ ሄደህ አንተ ያን ነው የምትሄደው? እኔ ከነገርኩ በኋላ እንደዚህ ምናምን መቀለድ ጀመርክ? ጭራሽ አይ ከዚህ ስራ ውስጥ ማትወጣ። ለማንኛውም እኔ የምነግርህ ነገር ማለት ነው ስራው ይሁንም አይሁንም ማለት ነው አልፈልገውም ስራውን። እንደው የትኛውን ስራ? አሁን ያልከኝን ስራ እኔ ላልፈልገው። ሲጀመር ደግሞ ጀስት እኔ እንደ ጓደኛ ነግሬህ እንደዚህ መቀለድ ከጀመርክ ምናምን ሰው ልኮኝ ነው ምናምን። ለማንኛውም ከመጀመሪያ ጀምሮ ስናወራ የነበረው ነገር በድብቅ ካሜራ የተቀረጸ ነው እና አራባክ ወደዚህ ነገር ውስጥ አማትወጣ ከሆነ እንግዲህ አራባክ ነገር ወደ ሚዲያ ወጣውና ብዙ ሰዎች እንዲማሩ ነው ማረጋው ማለት ነው። ሄሎ በለ ትቀልዳለህ? ይቅርታ ነው እየቀለድኩኝ አይደለም። እኔም ላንተም በማሰብ ነው ይሄን ነገር እያደረኩኝ ያለው። የሚገርም ነገር ማለት ነው። እኔም ሲጀመር አድራሻህ አለኝ ስመጣም አድራሻለኝ። አድራሻዬን ከየት? ቪዲዮ የመቅረጽ ድፍረት ደግሞ አይኖርህም አንተ። ቪዲዮ ደግሞ ቀርጸህ
እርግጠኛ እንደዚህ ሆናለሁ ካልክ ማለት ነው እኔ እርግጠኛ ሆኜ አንተን እስከ መግደል ደረጃ ደርሳለሁ። ለምን ብለህ ነው የምገለኝ? ምንድነው የኔን ህይወት እኮ ያበላሸ ነው ቪዲዮ ማለት አውቀኸዋል። ግን አንተ ቪዲዮን ለማንኛውም ጨርሻለሁና ውረድልኝ። ምንድነው የምትጨርሰው? አባ ጨርሻለሁ። አባ ለምን አትሆኝም? ቀንዲ ምን አድርግ ነው የምትለኝ? ሌባ እንግዲህ እንደምታዩት ነው ልጁ